እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መች ይረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀንሻ ዩቲዩብ ተከታታዮች ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት ያለ ሱብሃነላህ ተዓላ ጥበቃ እዝነቱ አይለያችሁ እያልኩኝ ዛሬ ብቅ ብያለሁ ማለት ነው። ሀንሻ ዩቲዩብን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ኦኬ አዲስ ነገር ሁልጊዜ ይመጣላችኋል። ሁልጊዜ እንደዚህ ታያለሽ አታመጭም ልትሉ ትችላላችሁ። ኢንሻአላህ ይመጣል። ቢዚ ሁኔ ነው በሰው ቤት ስራ አይባልም፣ ግና ወዲጄ ፈቅጄ እየሰራሁኝ በሰው ቤት ስራ አይባልም እና ቢዚ ሁኔ ነው። አይመችም ያን ያክል እንደ ልብ ቪዲዮ ለመቀረጽ እንደ ልብ አዳዲስ ነገርን ይዞ ለመምጣት ያለበት ሁኔታ ስለማይመች ነው። ኢንሻአላህ አላህ ሱብሃነሁ ተዓላ የሁላችንም ሀያል ያመቻችልንና ይዤላችሁ እመጣለሁ ማለት ነው። እና ዛሬ ባንዴ ራስ መጥቼላችኋለሁ ማለት ነው። ምን መሰላችሁ? በተለይ ኢትዮጵያ ላላችሁ እህቶቼ ማለት ነው፣ አብዛኞቻችን ወደ አረብ ሀገር ስንመጣ በአሁን ሰዓት በተለይ በአሁን ሰዓት በጣም ተበራክቶ ያለ ነገር ቪዛ እያሰራን የምንመጣ እህቶች ማለት ነው፣ ጥንቃቄ ልናደርግ ይገባል ማለት ነው። ቪዛ እያሰራን ወደ ሰው ሀገር ስንመጣ ጥንቃቄ በጣም ያስፈልገዋል። ከዚህ ሁሉ ግን ትልቁ አማራጩ ጥሩ እኔ እንደ ራሴም እንደ ብዙ ሰዎችም እንዳየሁ ከሆነ ወደዚህ ስንመጣ ስናስብ በቃ ተመርጠን በመዳሞች አስቀድመን ተመርጠን ከዛ በኋላ ብንመጣ የተሻለ ነው ማለት ነው። ምክንያቱም ወዲያው ቢሮ ላይ ቁጭ እንዳላችሁ 2 ቀን 3 ቀን ነው ብትቀመጡ ብዙም አትቆዩም፣ አንስተው ይወስዷችኋል ማለት ነው። ግን ቪዛ ሰርተን የምንመጣ በተለይ ፍሪ ቪዛ ሰርተን የምንመጣ ፍሪ ቪዛ ለ1 ወር ለ2 ወር ለ3 ወር እናሰራለን አይደለ? እንደዛ ሰርተን የምንመጣ እህቶች በጣም ጥንቃቄ ያስፈልገናል። እዚህ አንድ ጓደኛ አለችኝና በሷ ላይ እየደረሰው በእናንተ ላይ አይድረስ እላችኋለሁ ደግሞ ማለት ነው። አንደኛ ቪዛ ፍሪ ቪዛ ሰርተን ስንመጣ እንደመጣን ወዲያው ስራ እንገባም፣ ስራ ነው የምንፈልገው ማለት ነው። ስራ ተፈልጎልን ቢሮ ላይ በጣም ተጎርተን ተሰቃይተን ብዙ ልጆችን አይቻለሁ። ቢሮ ላይ 3 ወር 4 ወር የተቀመጡ በጣም ተጎርተው ተሰቃይተው ነው ስራ የሚያገኙት፣ ስራ የሚገቡት ማለት ነው። እና ደግሞ እዚች ጓደኛ ላይ ደግሞ የደረሰው ለ6 ወር በአጎቷ አሰርታ መጣች ማለት ነው። አጎቷ አሰርቶላት ለ6 ወር መጣች። 2 ወር አጎቷ ጋር ተቀመጠች። ከዛ በኋላ በስንት ጉድ ስራ ተገኝቶላት ስራ ገባች ኢማራት ላይ። አሁን ደግሞ ስራ የሚባል ነገር የለም። ውይ ሳውዲ እናት ሀገሬ። እና ከ2 ወር በኋላ ስራ ገባች ማለት ነው። ስራ ተገባች በኋላ ያንን የቢሮ ብር ለቢሮ የሚከፈል ብር አለ እንግዲህ ከፊል ስታገኙ ማለት ነው። ከዛ በኋላ ያንን የቢሮ ብር ማን የተቀበለው? አጎት ነው የተቀበለው። እሷ በሱ ስም ነው ተሰርቶላት ለ6 ወር ቪዛ ተሰርቶላት የመጣችው ማለት ነው። ከዛ በኋላ እዚህ ቤት ለአጎቷ የሚገባውን በዛን ሰዓት 5000 ብር ነበረ፣ 5000 ድርሃም ለአጎቷ ይሰጣሉ። እሷ ስራዋን ተቀጥላለች ማለት ነው። ኢቃማ ያሰሩላታል፣ ስራዋን ተቀጥላለች ማለት ነው። 2 አመቷን ጨርሳ እኔ አሁን መጣሁኝ እዚህ ቤት ማለት ነው። እሷ ወደ ሌላ ስራ ልትቀይር ስራ እነሱም ስለማይፈልጉ ወደ ሌላ ስራ ሊቀይሯት፣ እኔ ደግሞ እዚህ ልቀጥል ማለት ነው መጣሁኝ። እኔ እዚህ ቤት መጣሁኝ ማለት ነው። ከዛ በኋላ እሷ ወደ ሌላ ስራ ልትሄድ ነው። ከዛ በኋላ ወደ ሌላ ስራ ልትሄድ ተዘጋጅታ ባለችበት ሰዓት ቃራም ውስጥ ገብታለች ማለት ነው። ቃራም ውስጥ ገብታለች ማለት ነው። ያ በምን እንድታየ ብቻ አላህ አለም ሲያወሩ ነው የሰማሁት። በምን እንዳዩት አላውቅም። እና ያንን ቃራም አሁን ለምንድን ነው ማን ነው ቃራም ውስጥ ያስገባት?
ቃራም ውስጥ ያስገባት የገዛ አጎቷ ነው ማለት ነው። እና ያንን 5000 ብር ተቀብሎ ለኤጀንሲ አልሰጣትም። ኤጀንሲ የላትም፣ ቢሮ የላትም። አሁን እንግዲህ ይሄንን ቃራም 8000 ድርሃም አንስቶ ከዛ በኋላ ደግሞ ከፊል ለመሆን አብዛኛውን አረቦች እንደዚህ ያለውን አይፈልጉም። ቃራም አንስቶ ከፊል ለሚሆን እንጃ ከባድ ነው። ቢገኙም አንዳንድ ረህመት ያላቸው ካልሆኑ በስተቀር አብዛኛዎቹ እንደዚህ አይነቱን አይፈልጉም። እና አሁን ምንድነው አማራጯ? እስኪ አማራጯን ደግሞ እናንተ ንገሩን ማለት ነው። ግራ ገብቷት ይሄው መልሳ እኔው ጋር ተቀምጣ እኔ ጋር ተቀመጠኝ 3 ወሯ ማለት ነው። እነሱን ግራ ገብቷቸው እኔን ደግሞ ወደው እንዳመጡኝ ሁሉን ነገር አሰርተውልኛል እና ኢቃማ አሰርተውልኛል ማለት ነው። ሴትዮዋ ደግሞ አንድ ስለሆነች እቤት ብዙ ስራ ስለሌላት እሷንም ደግሞ ያን ያክል አፈልጋትም። እኔን የምትፈልገው አብዛኛውን ምግብ ምናምን የሚሰራላት ሰራተኛ ስለሆነ የምትፈልገው ምግብ ሰራለሁኝ እኔን ትፈልጋለች ማለት ነው። እሷ ደግሞ ምግብ ስለማትችል ያን ያክል አትፈልጋትም ማለት ነው። እና አሁን ግራ ገብቷት ሴትዮዋም 2 ዓመት እኔ ጋር በልታ ጠጥታ ኑራለች። አጎቷስ እንዴት እንደዚህ ያደርጋታል? አሁን ምን ላድርግ ብላ እሷ ጋር ተቀምጣለች። 3 ወር እኔ እዚህ ተመጣው 3 ወር ሙሉ እኔ ጋር ተቀምጣለች ማለት ነው። ያንን ቃራም እንኳን ቶሎ አንስቶ የሚወስድ መዳሞች የሉም በአሁን ሰዓት። ከባድ ነው ማለት ነው። እና በቤተሰብ ኢቃማ አሰርታችሁ የምትመጡ እህት ወንድሞቼ ጥንቃቄ ልታደርጉ ይገባል ማለት ነው። ተመጣችሁ በኋላ ከፊል ስታገኙ ያ ከፊል የሚከፍለው ብር ለማን ነው? ለቤተሰቦቻችሁ፣ ለዘመዶቻችሁ አይደለም። ያ የሚከፍለው ለኤጀንሲ ነው። ኤጀንሲ ሊኖራችሁ ይገባል። ዚያ ዘመድ ያሰራላችሁ ወይ ለ2 ወር ወይ ለወር ወይ ለ6 ወር እንደዛ ሊሆን ይችላል። ከፊል ስታገኙ ግን ግዴታ ኤጀንሲ ሊኖራችሁ ይገባል። ቢሮ የላትም። አሁን ተደናግሯ ቁጭ ብላለች ማለት ነው። እና አሁን እስኪ እሷስ ምን ብታደርግ የተሻለ ነው የምትሉትም ይሄንን ታደርግ የምትሉትም ሀሳብ ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። እና በቤተሰብ የምትመጡ እህት ወንድሞቼ ጥንቃቄ አድርጉ ለማለት ነው የመጣሁት። ኢንሻአላህ ሁላችሁም በያላችሁበት ያላህ ሱብሃነሁ ወተዓላ ጥበቃ አዝነቱ አይለያችሁ እያልኩኝ አንሻይቲውን ላይክ፣ ሼር፣ ሰብስክራይብ ያላጋችሁ አበረታቱኝ እላችኋለሁ ወዶቼ። ባይ ባይ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ።